ቤተክርስቲያናችን ሰላም ናት? አዎ ምዕመናን። አራተኛው ይገርማል። በክረምቱ ደረቀ፣ በበጋው ለመለመ። በዚህ ዓለም እዚህ ግባ የሚባል ኑሮ የሌላቸው ልብ ያላቸው ወንዶች አሉ ክርስቲያኖች። እዚያ መንገድ ላይ ከተቀመጡት እኔ እዚያ ዲማስ እንማር የታ ይነግሩን ነበር። አንድ ባለጸጋ አንድ ቀን ባለጸጎች መታችሁ ከሆነ ጊዜ አግኝታችሁ እናንተ ደግሞ መስኮት ታስገጥማላችሁ፣ ከዚያ በኋላ ትጠፋላችሁ። ስነ ስርዓታችሁን ያዙ። እናንተ ራሳችሁ መምጣት አለባችሁ። እግዚአብሔር የሚፈልግ ብራችሁን አይደለም እናንተን ነው የሚፈልግ። ኑና መጀመሪያ እናንተ ተባረኩ፣ ከዚያ የምትሰጡት ትሰጣላችሁ። በገንዘቤ ብቻ መንግስተ ሰማያትን እገዛለሁ ብለህ ግን እንዳታስብ። እሱ የተሳሳተ ትምህርት ነው እና የሆነ ቀን ሰጥቶ የማያውቅ አንድ ባለጸጋ ለአንድ ለኔ ቢጤ ብር ሰጠ እና ሰውየው ብር የተቀበሉትን የኔ ቢጤ አግኝተው ያጡ ከብረው የተዋረዱ ትልቅ ሰው ናቸው። ዘመን ጥሯቸው ነው። አባቶች ከለጥቂት ከዘመን መንሶት ይሰውረን ይላሉ አይደል? ምዕመናን ሁላችንን ይሰውረን። የሰው ጉልበቱ ጊዜ ነው፣ ዘመን ነው። በኋላ ብዙ ብር ስለሰጠ ያመሰግኑኛል ብሎ ሲጠብቅ አይናቸውን ወደ ሰማይ ቀና አድርገው አፋቸው ይንቀሳቀሳል፣ አንደበታቸው ግን የሚናገሩት አይሰማም። ባለጸጋው ሲወዛወዝ ቆየ። ይሄ ሰውዬ ምን አባቱ ነው የማያመሰግነኝ ሲል ቆየና እስመም ተረፈ ልብ ይነብብ አፍ፣ ለምንድን ነው እግዚአብሔር ይስጥልን ማትለኛል? ምን እንዳሉት ታውቃላችሁ? ሰውየው ተረጋጋ ጌታዬ፣ መጀመሪያ የላከህን ላመስግንና ከጠበከኝ አመሰግናለሁ። እግዚአብሔር ልኮህ ነው ይረዳኝ። እንዲህ እንላለን። አሁን እኛ አንዳንድ ጊዜ እኮ የምናደርገው መወድስ ለእግዚአብሔር ይሁን ለዚያ ሰው ይሁን የሚታወቅ ነገር፣ ክብሩን ሁሉ ማን ይውሰድ? ምዕመናን አታመሰግኑትም ወይ ታዲያ? እንዲህ ያለ ገንዘብ የለውም ግን ባለአእምሮ ነው። አያችሁ፣ ሀብት የለውም ስልጣን የለውም፣ ባለአእምሮ ሰው ነው። ማንን ማመስገን እንዳለበት የሚያውቅ ከዚህ በላይ አእምሮ የለም። በዚህ ዓለም የደረቀ የሚመስል ግን የለመለመ በበጋ ተረጋጋ፣ ተረጋጋ። እግዚአብሔርን ልቅደም አትበል። ደርሰህ ከልቡን አንቅተህ የሰጠኝ አትምሰል። ወገኖቼ የረዱን ሁሉ የረዱን ማልኳቸው ነው። አትመሰክሩም ወይ? ማልኳቸው ነው። እግዚአብሔር ልኳቸው ነው። እናምናለን። ያለ ሰው ሁነን አልቆምንም። ረድተውናል፣ ሰዎች አግዘውናል። ማልኳቸው እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ከጠበከኝ ግን አሉት፣ ከጠበከኝ መጀመሪያ የላከህን አመስግኜ ሲጨርስ ለአንተ ደግሞ ምክንያት ሆነሃልና ገንዘቡን ተሸክመ ወደ እኔ እንድትመጣ ማደሪያ ሆነሃልና አመሰግናለሁ። እግዚአብሔር ልቅደም ካልክ ግን ንካው አሉታ። ይሄ ነው። እንዲህ ሲሆን ነገሩ እየተከናወነልን እግዚአብሔር እየረዳን ይሄዳል። አዎ እግዚአብሔር አንተ ፈጠርከ ፀሐይ ወወርሃ፣ ፀሐይና ጨረቃን፣ ፀሐይን ለመዓልት አሰለጠነ፣ ጨረቃን ለሌሊት አሰለጠነ። ወአንተ ገበርከ አድባረ ወምድረ ኩሎ፣ ተራሮችን ፈጠረ፣ ምድርን ሁሉ ፈጠረ። የፍጥረታት ሁሉ ባለቤት እግዚአብሔር ሚካኤልን አከበረ፣ ሊቀ መላእክት አደረገ፣ ወደ ሕዝቅያስ ላከ፣ እስራኤልን ከውርደት አዳነ። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ክረምተ ወሐጋየ ዘአንተ ፈጠርከ፣ ክረምትና በጋ መዓልትና ሌሊት እያፈራረቀ ነፋሳትን እያነፈሰ ብርሃናትን እያመላለሰ ይመግበናል። ቸርነቱ አላለቀም። በእኛ የጎደለ ነገር ይኖራል እንጂ በሱ በኩል አልጎደለም። ፍጥረታት የተፈጠሩበትን ዓላማ ጠብቀው ይጓዛሉ። እግዚአብሔር ከመቼውም ጊዜ በላይ በዘባነ ኪሩቤ ማና መኖሩ የተረጋገጠበት ዘመን እኮ ነው። ገቢያችንና ወጫችን ባላንስ አያደርግም። ቤት ያፈራውን
ቀምሰን እግዚአብሔር የሰጠንን ለብሰን ተገናኘን። ይህን ማን አደረገ? እግዚአብሔር ስላደረገልን ብላችሁ አመስግኑት። በዛሬው ዕለት ቅዱስ ሚካኤልን ወደ ሕዝቅያስ ልኮ እስራኤልን ከመከራ ያዳነ አምላክ ሁላችንንም ከመከራ ሥጋ ከመከራ ነፍስ ይጠብቀን። ጠብቆ ያሳደገን የመልአኩ ጥበቃ አይለየን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ መዓልቱን ይባርክልን። ወስብሐት ለእግዚአብሔር። ያስተማረን የመከረን የገሰጸን የአባቶቻችን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት እግዚአብሔርን። የዕለቱን ወንጌል የዕለቱን ትምህርት መጋቤ ሐዲስ የኔታ ወልደ ትንሣኤ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ የመጽሐፍት አዲሳት መምህርና የካቴድራሉ የመጽሐፍ መምህር ናቸው። እጅግ በሚገባ በሚጣፍጥ አንደበት ሁላችን ራሳችንን ልንመለከት ከወቅቱ ጋራ እያመሰጠሩ አስተምረውናልና በእውነት የሊቃውንት አምላክ መምህራችን የኔታ ወልደ ትንሣኤን እንዲህ ባለው አገልግሎታቸው እግዚአብሔርን እንዲያገለግሉ ቤተ ክርስቲያንን እንዲያገለግሉ እድሜ ከጤና ጋር እንዲሰጣቸው እግዚአብሔርን አመስግኑላቸው። በርካታ ሊቃውንትን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ያበቁ መምህር ናቸው። በካቴድራላችንም በ15 አንድ ቀን በማታው የሐዲስ ኪዳን ትርጓሜ ትምህርት እየሰጡ ያሉ መምህር ናቸው። እየመጣችሁ እንድትማሩ በዚሁ አጋጣሚ እናሳስባለን። በእውነት በድጋሜ እድሜ ከጤና ጋር ይስጥልን። በርካታ ስዕለቶች አሉ። በእውነት እግዚአብሔር ለመልአኩ ለቅዱስ ሚካኤልም ነገራችሁ ስለት የደረሰላችሁ ብዙዎች አላችሁ። የተወሰኑትን ነው የምንናገረው፣ አብዛኛውን በማታው እንናገራለን። ስለዚህ በጣም አስተማሪ ናቸው ብለን ያሰብኳቸውን አንድ ሶስቱን ብቻ እናገራለሁ። ሁሉም የእግዚአብሔር ድንቅ ስራ የተገለጠበት ስለሆነ አስተማሪ ነው። ምናልባት ሰዓታቸውን እንዳንወስድ ነው። እጅግ አንድ እናት እድሜያቸው ከፍ ያለ በጡረታ የሚተዳደሩ ናቸውና በእውነት እኔ ካለኝ ነገር ላይ በምድራዊ ቁስ አይደለም ከዚህ በኋላ የእግዚአብሔርን መንግስት ነው ምሸው ብለው አስራት በኩራታቸውን ከጡረታቸው ላይ 1300 ብር እያመጡ የሚያስገቡ እናት አሉ። ጠንካራ እናት ናቸውና ሲያመስግኗቸው በእውነት በርካታ ነገር እግዚአብሔር ጌታችን በወንጌሉ የዚያች የድሃይቱን እንደተመለከተ የእኛንም እናት መስዋዕት ይመለከታልና እግዚአብሔር እድሜ ከጤና ጋር ይስጥልን። እንደዚሁ ደግሞ ወልደ ኪሮስ የተባለ ወንድማችን ስራ አጥቼ ነበር። ለመልአኩ ለቅዱስ ሚካኤል ነገርኩት። ስራም አግኝቼ ይኸው ከናንተ መካከል ስራን ሰርቼ መጥቼ እግዚአብሔርን እያመሰገንኩ ነው ብለው 1000 ብር አምጥተዋል። እንደዚሁም ኃይለ ጊዮርጊስ የተባለ ወንድማችን እጅግ በጣም የሚያስጨንቀኝ ነበር፣ ለሰዎች ብናገር ሊፈቱልኝ አልቻሉም። ለመልአኩ ለቅዱስ ሚካኤል መጥቼ ነገርኩት፣ እረፍት ሰጠኝ፣ ከጭንቀቴም ተገላገልኩ። 5000 ብር አምጥቻለሁ ብለዋል። አመስግኑላቸው። ይችላል እግዚአብሔር በእውነት አሁንም ጭንቀታችንን ያስወግድልን። አንድ እናታችን በውጭው ዓለም ነው የምትኖረው። እህቴ በውጭው ዓለም ስንኖር ደስተኛ የምንሆን እንዳይመስላችሁ። እግዚአብሔርን በጸሎታችሁ ጠይቁልን፣ በስደት ዓለም እንዲጠብቀን። እናታችን ቅድስት ቤተ ክርስቲያን በዚያ በስደት ዓለም የለችም። እኔ ባለሁበት አካባቢ ቤተ ክርስቲያን መጥቶ መሳለም፣ ማስቀደስ፣ መቁረብ እጅግ በጣም ይናፍቀኛል። ወደ ሀገር መጥቼ እንዲህ ያለውን ስርዓት ከናንተ እኩል እንድከታተል ባለሁበትም እግዚአብሔር እንዲጠብቀኝ ብለው 10,000 ብር አምጥተው ገበያ አድርገዋል። ኧረ አመስግኑላቸው። እኛ እንዲህ ተሰብስበን እግዚአብሔርን እናመሰግናለን። እነርሱ ደግሞ በስደት ዓለም ቤተ ክርስቲያን አጥተው ንስሐ ገብተው ቅዱስ ሥጋውን ክቡር ደምን ለመቀበል እየጓጉ ነው ያሉትና
መምህራችን ያስተማሩት ትምህርት ይህ ነው። ሁላችንም እግዚአብሔር መንግስቱን እንድንወርስ ስለሚያስፈልገን እንዲህ ባለው መልኩ እንደተሰባሰብ ወደ መቅደሱም ግባ እያልን ቅዱስ ሥጋውን ክቡር ደሙን እንድንቀበል ማን ይርዳን? አመስግኑት እግዚአብሔርን።